arkiteemi daraartu jedhamti michoon tun amma daraartu jedhamti dhalattu jimmaati rakkattee gargaarsaa jirra jechuudha. Eshi ilmoo daa'ima abbaan manaa isii irratti gatee abbaan manaa isii jechuun ilmoo daa'ima akkuma daa'ima deessetti karaa wattaaddarummaa ka'ee kute jechuudha. Guyyuma tokko bilbilee micoon tun rakkattee amma bikkatti buutu dhabdee Biiniyaam kun kararraa ol fuudhee mana ofii galchee akkasi gargaarsaa jira. Micoon biitii jedhamtu tun immoo chaalenjii qarshii 100 kanniteef. Yoo 100 guute qarshii 100 siifin kannaa jetteen amma laali. Yaa'ii mama rakko bare kuma kuda sadii tafe kun taada waan iyyamaa oolure nama maastariye nama kuma kuda sadii tafa dheengadda ummanni wal ga'ee maastariye ande ke balin master das gabiu iye men ni kabban na amma micoon tun rakkatteeti. Ati amma yaa'ii dhiisiti mee yaa'ii keenya kana waan khayrii irratti haa jijjiirru. Anaafsi maybe waltumuu dandeenya ansitumuullee hin danda'u ansitumuus hin danda'u ati yoo na tumtee sirraan fudhadha mubaarakaa nama siitumamus dhageessee miti. Keenya beellamamu rakkoon qabu kan rakkoo caalaa ummata keenya kabajamu dheengadda koo master andee kachaan kigiballenna ትንሽ አንድ 5 ደቂቃ ብቻ ተቀመጠልን። በጣም ጥሩ ስራ ነው። ኦቦሌቲ keenya kuni feetu jimmaa miti feetu gondorii miti bakka barbaade ataatu rakkattee erga jette እንኳን በሰላም መጣክ ማስተር እንኳን በሰላም መጣ የተገበልክ ወንድሜ ተዳነኛለሁ አንድ 5 ደቂቃ መቀመጥ ይቻላል ማስተር ኔሪ ሳቢኛ እንዴ መንገድ ላይ ነኝ ያለው ምናልባት የዞር ካላስወጣ ችግር የለም። በቃ ነገሩን ላስረዳ እቺታችን የጅማ የትም ትወለድ አያገባንም። እኛ የሰው ልጅ በመሆኑ ነው ሰውን የምንረዳው። በተለይ አንተ ደራርቱ ሚማለከታቲ አፋን ኦሮሞን ስገባብ ሲሚ እሽ an maqaan koo daraartuu jedhama nama karaarran ture nama kadhachaa ture guyyaatti birii 300 kaffalaan bulatu achiin Biiniyaam naariin mana sana geesse እና ቻሌንጅ ኢቲሚ ቻሌንጅ kuma dibballe challenge birri kuma dibban sila kente bet international kan siyo follow gotani ma dibban sikina nan jette follow na gola afana marifatinilli himif ስሜ ደራርቱ ባላለው 17 ዓመት የአራት ወር ልጅ አለች። መንገድ ላይ ነበርኩ 300 ብር እየከፈልኩ ነበር ማድረው ከዛ መንገድ ላይ አይቶኝ ይዞኝ ሄደ ቤቱን ይዞኝ ከዛ ቻሌንጅ ሰጠች እንዴት ኢንተርናሽናል ሜካፕ የሷን አካውንት ፎሎ ካረጋችኋት ለአንቺ መዶሽ ምስልሻለሁ ብላኛለች። እሷን ፎሎ ቢኒ ቤት ነው ያለችው። አሁን ራሱ ቤትም የላትም ዳይፐር ያስፈልጋል ብዙ ነገር ብቻዋን ነው በቃ ስትወልድም ሰው አጠገቧ አልነበረም። ብዙ ነገር ነው የሆነችው እቺ ልጅና ስቲል እስከ 100,000 ብር ብቻ አይደለም ከዛ በላይም እኛ እሷን መርዳት አለብን ነው የምለው። አጠገቧን ንቁም። በጣም ነው የምታሳዝነው። የ17 ዓመት ልጅ ናት እና እሱን ነው ማለት የምፈልገው። ማስተር አመሰግናለሁ። እንደኔ ልጅ ያላችሁ ሰዎች እዚህ ውስጥ አላችሁ። ዳይፐር ስንት ብር እንደሆነ ግን አውቃችኋል? ዳይፐርና ወተት ውድ ነው። እኔ በጣም ብዙ ሰዓት ላይ በቃ በጣም የሚያሳዝነኝ ነገር እውነት ለመናገር እሱ ነው። ስለ ልጅ ስትወልዱ ነው አብዛኛውን ሰዓት የምትረዱና እኔ ታላላቅ ወንድሞች አሉ። እነሱ በእኔ ላይ የደረሰውን እኔ የሚያየውን ነገር እነሱ ጋር በነበረ ሰዓት ላይ ያልተረዳሁት በጣም ብዙ ነገር የተረዳሁት ነገር አለና እውነት ለመናገር ልጅን የማይወድ ማንም ሰው ይኖራል ብዬ አላስብም። ልጅን ማሳደግ እጅግ በጣም ከባድ ነው። አይደለም እንዲህ ጎዳና ላይ መንገድ ለልጅ ማሳደግ ይቅርና ቤት ውስጥ እያሳደግን ብዙ አይነት ችግሮች አሉ። በሞቃ ቤት ውስጥ እየኖሩ እና እቺ ልጅ ቢኒ በጣም እናመሰግናለን። እንደ በቃ እኔ
ላመሰግን እፈልጋለሁ። በጣም ትልቅ ስራ ነው የሰራኸው። ይህንን ኃላፊነት መውሰድ የአንድ ሰው ህይወት እንዲቀየር ምክንያት መሆን ይሄ ቀላል አይደለም። እግዚአብሔር ስለረዳህ ፈጣሪ ስላገዘ ነው እና ከልብ እናመሰግናለን። አንተም ስላደረግከው መልካም ነገር አንተ ትልቁን ነገር ሰርተሃል። ትልቁን መክፈል ያለብን ከምትችለውን ብቻ ሳይሆን ከምትችለው በላይ ትልቅ ስራ ነው የሰራኸው። እናመሰግናለን። ቀደም እንዳለችውም 100,000 ብር አሁን የተሰጠውን ቻለንጅ ብቻ ነው ምናልባትም አቅማችን በሚችለው ፎሎ በማድረግ 100,000 ብሩን እንድታገኝ እናደርጋለን። ከዚህ በተጨማሪ ግን እኔ ሌላ ተጨማሪ ድል በእኔ በኩል ማድረግ የምችለው ሌሎች እንደዚህ አይነት ቻለንጆች የሚሰጣት ከሆነ ሁላችንም ተባብረን በሚቀጥለውም ላይ እናግዛታለን። ማስታወቂያ ማሰራት የምትፈልጉ በጣም ብዙ ማስታወቂያዎች ለምሳሌ እኛ ጋር ይመጣሉ። እኔ ማስታወቂያ ብዙ ለመስራት እንትን አይደለሁም ማለት በደንብ ነገሮችን አይቼ ያመንኩበት ቦታ ላይ ብቻ ነው ማስታወቂያ የሚሰራው እና እኔን ማስታወቂያ ማሰራት የምትጠይቁ ሰዎች በደራርቱ አማካኝነት ማስታወቂያውን የምታሰሩ ከሆነ ገንዘቡን እሷ ትጠቀማለች። እኔ ማስታወቂያውን ከእሷ ጋር አብሬ መስራት እችላለሁ። በዚህ ማገዝ እችላለሁ እሷን። ሁላችንም በእንደዚህ አይነት ሁኔታ የምናግዛት ከሆነ ደራርቱ የተሻለ ደረጃ ላይ እንድትደርስ ጥሩ ነገር እንድትሰራ ልናግዛት እንችላለን። አሁን ግን 6,000 ሰው እዚህ ጋር አላችሁ። ቀላል ነገር ነው የምታደርጉት። ደራርቱ ጎዳና ላይ ህፃን ልጅ 4 ወር ህፃን ልጅ ይዛ ከምትቀመጥበት ወንድማችን ቢኒያም አንስቶ ቤት ላይ ነው በራሱ ቤት ላይ ነው ያሉትና ይታችን ቤቲ ሜካፕ ስኩል ደግሞ 100,000 ፎሎወር የምታስገቡኝ ከሆነ ለዚህ ይታችን 100,000 ብር አስገባለሁ ብላ ይህንን ቻሌንጅ ሰጥታለች። ይሄ ደግሞ ለእኛ ቀላል ነው። ሁላችንም ተባብረን የቤቲ ሜካፕ የምለውን ፕሮፋይል ንኩና ፎሎ አድርጉ። ይህታችን 100,000 ብሩን ትቀበል። ከዛ በኋላ ያለውን ነገር ደግሞ ይኸው ተነጋግረን አቅማችን በምንችለው እናግዛታለን። እኔ በጣም ደስ ብሎኝ ነው ማግዛት አውቀዋለሁ እና በሚችለው ሁሉ አግዛታለሁ። እዚህ ጋር ያለን 6,000 ሰው ግን ምን እናድርግ? በቅንነት ምን እናደርጋለን? ፎሎ እናደርጋለን። ፋይናሊ ደግሞ ስንጨርስ ደራርቱ አካውንቷን እንድትናገር 10 ደቂቃ ጊዜ እንሰጣታለን። በገንዘብም የሚያግዟት ሰዎች ደግሞ በዛው በገንዘብም እንዲያግዟት እድሉን እንሰጣታለን። ግን አሁን 15,000 ሰው ቀይሩልኝ። እኔ በጣም ብዙ አወራው፣ ጊዜያችሁን እንዳልወስድባችሁ። ፎሎ የምታደርጉት ግን የቤቲ ሜካፕ ከኔ ጎን የተቀመጠው ፕሮፋይል አለ። ሁላችሁም እሱን ነክታችሁ ፎሎ አድርጉ። እይታችን ደራርቱ 100,000 ብሩን ትቀበል፣ ወደ ስራ ትግባ። 100,000 ብሩን ጠይቀናታል ቅድም። ምናልባት አዲስ ለገባችሁ ሰዎች 100,000 ብሩን የሚቀበል ከሆነ ቤት ተከራይቼ እኖራለሁ፣ ከቤት ኪራይ በተረፈው ደግሞ አንድ ቋሚ ስራ እየሰራው ልጄን ማሳደግ እፈልጋለሁ ነው እና ያለችን። ጎዳና ላይ ከምትቀመጥ ጎዳና ላይ እያለፍንም እየመጣንን 110 ብርም ከምንሰጣት በዚህ ዝም ብለን ፎሎ አድርገን ደራርቱ ጥሩ ህይወት ውስጥ እንድትገባ ማድረግ እንችላለን። በቅንነት እናደርግ። ይህን አሁን እንደ ሊመለስ 15,000 እናስገባ፣ 15K እናስገባ። አፍጥኖልኝ እስኪ ከኔ ጎን የተቀመጠውን ፕሮፋይል ማለት ነው ቤቲ የምለውን ፕሮፋይል 15 17 14.7 እስቲ አፍጥኖልን 18 እናመሰግናለን። ቤቲን ነው ፎሎ የምታደርጓት። ቤቲ ሜካፕ ይምላለ ከኔ ጎን ቤቲ ሜካፕ ይምላለ። ምናልባትም መሀል ላይ ያለው ጽሁፍ ስለማይነበብ ነው እየዘለልን ያለ ነው። የምታውቁ ሰዎች ካላችሁ ነገሩንና ሙሉ ስንጠራል። ቤቲ ኢንተርናሽናል ነው። ቤቲ ኢንተርናሽናል ሜካፕ ቤቲ ኢንተርናሽናል ሜካፕ ስኩል ይምላለ ከኔ ጎን ያለውና እስቲ ሁላችሁ አፍጥኖልኝ 16 ቀይሩልኝ። ከዛ በኋላ ደግሞ ለነ ሙባረክ ተራ እንሰጣለን። ቤቲ ኢንተርናሽናል ሜካፕ ከኔ ጎን የተቀመጠውን 16,000 እናስገባ። ልንሞላ ነው። ስንት ደረሰን? እስቲ እዚሁ እያለ አንድ ላይ ትንሽ ነው የቀረው። ሞልተን የለ እንዴ? በጣም ትንሽ ነው የቀረው እኮ። እስቲ አንድ ጊዜ እዚህ ጋር ያላችሁ 6,000 ሰው ሁላችሁም ቤቲ ኢንተርናሽናል ሜካፕ የምለውን ከነካችሁ 100,000 ይሞላል። ደራርቱ 100,000 ብር ትቀበላለች። አፍጥኖልኝ 6,000 ሰው አላችሁ። ቤቲ ኢንተርናሽናል ሜካፕ ስኩል የምለውን ንኩ። እስኪ 16 ቀይሩልኝ። እስኪ አንዴ 16 14 ገብቷል። 14 ገብቷል። 15 5 ገብቷል። እስቲ አፍጥኑልኝ። ቤቲ የምለውን እባካችሁ እሺ በሉኝ። ሁላችሁ እሺ በሉኝ። ትልቅ መልካም ስራ፣ ትልቅ በጎ ስራ እየሰራችሁ ስለሆነ ስንት ነገር እሺ እያልከን አንተ እንዴት ነው እሺ ማንልህ? አንተን እውነት አላሳፈሩንም እኮ አየህ አይደለ? በጣም የሚገርም ነው። በእንደዚህ አይነት ሁኔታ እኔ የኔን ቻሌንጅ ጠይቄያቸው፣ በነገራችን ላይ በዚህ ሁኔታ በዚህ ፍጥረት ፎሎ አልተደረገም።
ያኛው ግን አይሳል አይደለ የሆነ የወደቀውን ሰው ለማንሳት የተራበውን ሰው ለማብላት የታመመውን ሰው ለማሳከም የኢትዮጵያ ሕዝብ ያለው ቅንነት ያለው በቃ ይሄ ደግ ልብ እውነት ለመናገር እግዚአብሔርን ሳላመሰግናቸው አላለፈም። እና በተለይ ቲክቶክ ላይ ያላችሁ ወዳጆች እግዚአብሔር ይስጥልን። እውነት በቅንነት ስለምታደርጉ መልካም ነገር ሁሉ ከልብ እናመሰግናለን። ውለታውን እንግዲህ ፈጣሪ ነው የሚከፍልላችሁ። 16 ቀይራችኋል፣ ገብቷል። 17 ቀይሩልኝ። ልንሞላ ነው። ስንት ሰው አለሽ? 6300 ሰው አላችሁ። 6300 ሰው ሁላችሁም ፎሎ ብታደርጉ ሁላችሁም ቤቲ ኢንተርናሽናል ሜካፕ ስኩል የምለውን ፎሎ ብታደርጉ 100,000 ይሞላል። የ4 ወር ልጅ ይዛ ጎዳና ላይ ስትንከራተት የነበረች ይዛችን በድንገት አስባችኋል 100,000 ብር አካውንቷ ላይ ትራንስፌር ሆኖ ሲገባ ትደነግጣለች እኮ። በዛ 100,000 ብር ደግሞ ወደ ስራ ገብታ ስራ እንቅስቃሴ ጀምራ የልጇን ዳይፐር ወተት ለልጇ ልብስ ገዝታ ጥሩ ህይወት ላይ ስትቀጥል ማየት ደግሞ ከዚህ በላይ የሚያስደስተን ነገር የለም። ስንት ደረሰን? 17 ቀይሩልኝ እስቲ አፍጥኑልኝ። በቅንነት ነው እንግዲህ በቅንነት እየጠየቅናችሁ ነው። የዚህ አካባቢ ነው በቅንነት እየጠየቅናችሁ ነው። በቅንነት ማንን ነው ፎሎ የምታደርጉት? ከኔ ጎን ቤቲ ኢንተርናሽናል ሜካፕ ስኩል የምላለ እሱ ነው ፎሎ የምታደርጉት። 17 አስገቡ ለሙባረክ ሊቀይር ነው። 17 አስገቡ ለሙባረክ ሊቀይር 3 ነው 7 ብቻ 16.7 ኬ ቀይሩልኝና ለሙባረክ እሰጣለሁ። አፍጥኑልኝ እስቲ። እዚህ ውስጥ ላይ ፎሎ ያላደረገ ሰው አለ ብዬ አላስብም። ምክንያቱም ይሄ በጎ ስራ እየሰራን ስለሆነ ይሄ የበረከት ስራ ስለሆነ ይሄ ጎዳና ላይ የወደቀውን ሰው የማንሳት ስራ ስለሆነ ይሄ ለልጆቻችን ለነገ ለልጆቻችን ዋስትና የሚሆን ስራ እየሰራን ስለሆነ እዚህ ውስጥ ላይ ፎሎ ያደረገ ሰው አለ ብዬ አላስብም። ለምንድን ነው ፎሎ የምናደርገው ብላችሁ ደግሞ ለምትጠይቁን ሰዎች ከታች በኩል ደራርቱ የምትባለው ይሄታችን የ4 ወር ልጅ ይዛ መንገድ ላይ ከተቀመጠችበት ወንድማችን ሳሚ ከጎዳና አንስቷት ለማን አንድ ቻሌንጅ ይሰጣል። ቤቲ ኢንተርናሽናል ሜካፕ ስኩል ለዚህች ይሄታችን የእኛን ቲክቶክ አካውንት 100,000 ፎሎወር የምታስገቡ ከሆነ 100,000 ብር ይሰጣታለሁ። ለልጇ ለዳይፐር መግዣ የቤት ኪራይም እንድትከራይበት ወደ ስራም እንድትገባ ይሄንን አደርጋለሁ። ሌላ ደግሞ ሌላ ተጨማሪ እድልም ሰጣታለች። ቤቲ ኢንተርናሽናል ሜካፕ ስኩል ነፃ ትምህርት እንድትማር ሳናስከፍላት እናስተምራታለን ብሏል። እንግዲህ ለዚህ ነው እኔ መንገድ ላይ ያለው እዚህ ጋር ስራ የሚሰሩ ሰዎች ስራቸውን ትቶ ቁጭ ብለው እያስተባበርን ያለ ነው። እና እንግዲህ ይሄ ትልቅና በጎ ስራ እንደሆነ በደንብ ትረዳላችሁ እያስባለሁ። ስንት ገባ? 17 ቀይሩልኝ። 17 ቀይሯል። 18 ላስገባ እንደኔ ራሴ ማክ። ከዛ በኋላ ልቀይር። ሚዩት ላይ ነች ማክ። ዋን አላችሁ ሚዩት ላይ ናችሁ እኮ ብዙዎቻችሁ። አለን አብሮ አለን። 17 ልቀይር እኔ ራሴ ይዛ ነው። እሺ ሙቤ ስልክ ይዟል ይመስለኛል። 18 ቤትን ቀይሩልኝ አንድ ጊዜ። 18 ቀይሩልኝ። ማንን ነው ፎሎ የምታደርጉት? ቤቲ ኢንተርናሽናል ሜካፕ ስኩል የምለውን። እሺ አካውንት እናወራለን። እችኛውን ግን አሳኩልኝ። ቤቲ ኢንተርናሽናል ሜካፕ ስኩል የምለውን 17 ቀይራቸዋል። 1,000 ሰው ብቻ ነው የምንፈልገው። 1,000 ሰው ብቻ ነው የምንፈልገው። 1,000 ሞልቷል። 5,000 ሰው ብቻ ነው የሚቀረን እኮ ማክ። አዎ ጋይስ ሁላችሁም ሼር አድርጉ። ወላይ በጣም ደስ ብሎኛል። ሁላችሁም ሼር አድርጉ። ደስ የሚል ነገር ነው ይሄ። ሁላችንም ያው አንድ ሰው መርዳት በጣም ነው ደስ የሚለው የምር። ሼር አድርጉ። ገርጋርሳ አካውንት የተን ኢቲ ዴቢና አማፍ ጀቹዳ ቻሌንጅ ረጅሩ ከነ ጀቹዳ እናማኩ መሸምብቸቱ ከንቀቴ ቤቲ ከየቱ ከነቀባቲ ፎሎ ጎዳ ጀቹዳ ሁንዲ ከሰኑ ጀቹዳ ቤቲ ኢንተርናሽናል ሜካፕ ስኩል ከየቱ ከነ ጀቹዳ ሁንዲ ከሰኑ ከነቀባቲ ፎሎ ጎዳ ወራ አካውንት ዳፈተኒት እንጀት ጀቹዳ ፎሎቲኒ ዮካሙ አኑ ዩዝኒቲ ማ ሀጉማ ደገሄ ጀቹዳ ሙጨዮ ደራርቱ ጀዳምቱ ተነቱዩ ሀዳ ኢልሞ ተካቲ ኢልሞ ወጅን ጀቹዳ በከገልቱን ቀብዱ ነመረ ዳበቱን ቀብዱ ነመ ገርጋሩን ቀብዱ ከራ ጉባቲ ከገተምቴ ከራ ጉባ ጅርቱ ጀቹዳ namni fuudheetini mana namaa jirti jechuudha. Ilmoo harka qabattee ilmoo ji'a afuriiti moo akkam naan jedhanii yaa ilmoo ji'a afurii harkaa qabdi. Gatii kana ta'eefi amma jechuudha
beeti international makeup kayyattu kun challenge birrii 100 kenniteef yoo fooloon kiyya 100 tokko guute birrii 100 akkasii kenna jetteeni jechuudha kun isiidhaaf gayaa hin ta'u garuu ammatti jechuudha mallaqni kun waan kennamuufiif jechuudha fooloo godhaati nama 5,000 qofa tonqate guys 5,000 jechuun baay'ee waan salphaadha jechuudha hundi keessanuu wanni afaan amaariffaatiin dubbataraniif kanumaafi malee yookaan waan biraa hiika biraa qabaateeti miti hundi keessanuu qaqqabaati beetii nama jedhu kana fooloo taasisaa abbaan challenge isa jechuudha akkaawuntii daraartuu osoo hin taane akkaawuntii beetii jedhu kana qaqqabaati fooloo godhaa kun isa mataa kiyya gubbaa jiru kana jechuudha kamastaraa binnatiin ladda jiru kana jechuudha hundi keessanuu nama 5,000 tonqate jechuudha guutuudhaaf hundi keessanuu jabaadha hawwii ol deebisiin achi booda haala isii mijeessuu irratti waan garagaraa godhuu irratti akkaawuntii irratti mallaqa galchuu waan hunda irratti achi booda mari'annaa jechuudha faana jirra obboleettii teennaa bakka itti kufnu hin beenu baan maal irra akka dhaabannu hin beenu isiniif galee miti tokkoffaa mana kana koppiliinkii godhaa